ሰላም እንዴት ናችሁ? ዛሬ አንድ ቪዲዮ በማየት ጌም በመጫወት እና የተለያዩ ሰርቬዎችን ኮምፕሊት በማድረግ የሚከፍለንን አፕሊኬሽን አሳያችኋለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ቪዲዮ። መጀመሪያ ጉግል ክሮም ላይ እንገባና ፔይድ ወርክ ብለን ሰርች እናደርጋለን። ፔይድ ወርክ የሚለውን ሰርች ስናደርግ ፔይድ ወርክ ሜክ መኒ ኦንላይን ፎር ፍሪ የሚለው ይመጣልናል። እሱን ክሊክ ስናደርግ ቀጥታ እኔ አሁን ኦልሬዲ ሳይን አፕ ስላደረኩ ነው እዚህ ጋር ዳሽቦርድ ይመጣልኛል ማለት ነው። ቀጥታ እኔ ማሳያችሁ እንዴት እንደምትሰሩና እንዴት ዊዝድሮ እንደምታደርጉ ነው። በኢሜይላችሁ ሳይን አፕ ማድረግ ትችላላችሁ። በጉግልም ሳይን አፕ ማድረግ ትችላላችሁ። እንደተመቻችሁ ፕሮፋይላችሁን ሙሉ ለሙሉ ከሟላችሁ በኋላ እዚች ጋር እርን የምትላለች እሷን ስንነካ ቀጥታ ወዴት ይወስደናል? ሜተድ ኦፍ እርኒንግ። በእነዚህ ሁሉ ነገሮች ገንዘብ ማግኘት እንችላለን ማለት ነው። ለምሳሌ ጌም በመጫወት ሰርቬዎችን በመስራት ቪዲዮ በማየት ቪዲዮዎችን there are unlimited videos በጣም ብዙ ቪዲዮዎች አሉ። እነሱን ቪዲዮዎች በማየት ገንዘብ ማግኘት እንችላለን። ሌላው ደግሞ ማይክሮ ታስክ፣ የተለያዩ ትናንሽ ታስኮች አሉ። እነሱን ክሊክ ስታደርጉ ያዛችኋል። ያንን ስራ ፐርፎርም ካደረጋችሁ በኋላ ይከፍላችኋል ማለት ነው። ሌላኛው ኦንላይን ሾፒንግ ነው። የተለያዩ ኦንላይን ሾፒንጎችን ያዛችኋል፣ ግን ፍሪ ነው። ምንም አይነት ክፍያ የለውም። እነዛን ኦንላይን ሾፒንጎች ፐርፎርም ስታደርጉ ቀጥታ ዶላር ይከፍላችኋል ማለት ነው። ሌላው ስካን ሪሲፕት የሚላለ ሪሲትን ስካን በማድረግ እና በሊንኩ በመላክ ገንዘብ ይከፍላችኋል ማለት ነው። ይሄንን ካደረጋችሁ በኋላ ልክ ገንዘባችሁ $20 ሲሞላ እንዴት ዊዝድሮ እናደርጋለን ነው። እዚህ ጋር ቢሊንግስ የሚል አለ። ይሄን ቢሊንግስ የሚለውን ስንነካ ሜተድ ኦፍ አርን እንትን አለ፣ ሜተድ ኦፍ ፔይመንት አለ። ያንን ሜተድ ኦፍ ፔይመንት በመሙላት ለምሳሌ ፔይመንት ሜተዶች አሉ። የተለያዩ ፔይመንት ሜተዶች ሁለት አይነት ነው ያለው። ንግድ ባንክን መጠቀም እንችላለን ያ ወይ ደግሞ አዋሽ ባንክ፣ የተለያዩ አቢሲኒያ ባንክንም ሁሉንም ባንኮች መጠቀም እንችላለን። ፔይፓልንም መጠቀም እንችላለን። ከፔይፓል ይልቅ እኛ ሀገር ቀለል የሚለው በባንኮች ስለሆነ የባንክ አካውንታችንን ፊል እናደርጋለን። የባንክ አካውንት ስንሞላ ትልቁ ነገር ምንድን ነው? ስዊፍት የሚባል አለ፣ ኮድ ነው። ስዊፍት ኮድ የእኛ ሀገር ባንኮች የሚጠቀሙበት ስዊፍት ኮድ እና የሌሎች ሀገር የአሜሪካ፣ የዩናይትድ ኪንግደም እና የተለያዩ ሀገሮች የሚጠቀሙባቸው ስዊፍት ኮዶች የተለያዩ ናቸው። ብዙ ሰዎች የሚሸወዱትም እዛ ላይ ነው። ብዙ ጊዜ ስዊፍት ኮድ የኛ ሀገር ስዊፍት ኮድ እና የሌሎች ሀገሮች ስዊፍት ኮዶች የተለያዩ ናቸው። የኛ አሁን ለምሳሌ ንግድ ባንክን ብንወስድ ሲቢኢ ቴታ ነው። ሲቢኢ ቴታ ነው። አሁን እዚህ ጋር ሰርች ማድረግ እንችላለን። ለምሳሌ እዚህ ጋር ኮሜርሻል ባንክ ኦፍ ኢትዮጵያ ብል ኮሜርሻል ባንክ ኦፍ ኢትዮጵያ ብል አሁን እዚህ ጋር ያመጣልኛል። ኮሜርሻል ባንክ ኦፍ ኢትዮጵያ ምንድን ነው እንትኑ ስዊፍት ኮዱን በቀላሉ ማግኘት ይችላለን ከጉግል ላይ። ለምሳሌ እዚህ ጋር ምን አለ? ኦኬ እዚህ ጋር እስቲ አሁን ለምሳሌ ሰርች እንደገና አዲስ ሰርች እናደርግና እዚህ ጋር ስዊፍት ኮድ ኦፍ ኮሜርሻል ባንክ ኦፍ ኢትዮጵያ የሚለውን በቀላሉ ሰርች ስናደርግ ብዙ ጊዜ የሚሸውደው ያ ስለሆነ ነው ማሳያችሁ። በከባድ ነገር ሆኖ ሳይሆን እነዚህን ዲቴይሎች ስንሞላ ነው ገንዘቡን ቀጥታ ወደ ባንካችን ልናስገባ የምንችለው። አሁን እዚህ ጋር ምን ይላል? እቺ ትታያችኋለች አይደል? ከርሰሯ የምትሄድባት ሲቢኢ ቴታ ይላል። ይሄን ሲቢኢ ቴታ በመጠቀም ገንዘባችንን በቀላሉ ግን ስንሞላ ዲቴይላችንን ስንሞላ የባንካችንን ዲቴይል ስንሞላ ስማችንን የአባታችንንም የእኛንም ስም
ካፒታል ሌተር በማድረግ ትክክለኛ ንግድ ባንክ ላይ ያለውን ስማችንን በመሙላት ቀጥታ ብራችንን $20 ሲሞላ ዊዝድሮ ማድረግ እንችላለን። ቀጣይ ቪዲዮ እንድሰራላችሁ ከፈለጋችሁ ይሄን ቪዲዮ ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉ። በጣም እናመሰግናለን። ተጠቀሙበት። በጣም ብዙ ሰዎች እየሰሩበት ነው።